ሐሳቦች ሊያታልሉ ይችላሉ። ሐሳብ ሁሉ ከእግዚአብሔር አይደለም። አንዳንዶቹ ከራስ ስሜቶች፣ ሌሎች ደግሞ ከአጋንንት ይመጣሉ። ዲያብሎስ ክፉ ሐሳቦችን በመልካም መልክ ይጠቁማል። ለምን ራስን ማመን የለብህም? የወደቀው አእምሮ በትዕቢት ስለጨለመ ራስን ስታምን የእግዚአብሔርን ጸጋ ትቆርጣለህ። በራሱ ሐሳብ የሚያምን ሙሉ በሙሉ ያልተማረ ነው። የብቸኝነት አደጋ በሐሳብ ውስጥ ብቻህን ስትሆን ዲያብሎስ ሹክ ብሎ ይናገራል። መነኮሳት እንኳን ካልመረመሯቸው ይወድቃሉ። በገዛ አእምሮ የሚመራ ሰው የዲያብሎስ ደቀ መዝሙር ነው። ሰላም ሁሉ ከእግዚአብሔር አይደለም። ዲያብሎስ አንተን ለማታለል የውሸት ሰላም ሊሰጥህ ይችላል። የውሸት ራእዮች፣ እንባና የውሸት ሙቀት ያመጣል። ነገር ግን ከጠላት ናቸው። ሐሳቦችን እንዴት እንመርምራቸው? ትሑት ነው። ከቤተ ክርስቲያን ጋር ይስማማል። በመንፈሳዊ አባቶች የተባረከና የተነገረ ነው። ከክርስቶስ ትምህርት ጋር አብሮ ይሄዳል። ከዚህ ምን ይጠብቃል? ጸጥ ያለና የተረጋጋ ጸሎት፣ በየቀኑ የሐሳቦች መናዘዝ፣ መንፈሳዊ ታዛዥነት፣ ቅዱሳት መጻሕፍትንና ስለ ቅዱሳን ማንበብ፣ በየቀኑ ቤተ ክርስቲያን መሄድ። የመጨረሻ ማስጠንቀቂያ፣ እስከ መጨረሻው እስትንፋስ ድረስ በራስ አትታመን። እያንዳንዱ ሐሳብ የጦር ሜዳ ናቸው። ሁሉንም ነገር መርምር። ክርስቶስ ብቻ በአእምሮ ውስጥ እውነተኛ ብርሃን ነው።